ሰላም እንዴት ናችሁ? ቆይታ ሁሉ ሰላም ነው? ክርስቲያኖች በሙሉ በመላው ዓለም የምትገኙ ክርስቲያኖች ለእናንተ እግዚአብሔር ሰላም ስለሰጠ እግዚአብሔር የተመሰገነ ይሁን። አዎ ስለ ትክክለኛ ምስክርነትና ትክክለኛ ያልሆነ ምስክርነት አንድ ነገር ብዬ ለማለት ፈልጋለሁ። አዎ ምንድነው መጀመሪያ ክርስትና የሚባለው ወይም ክርስትና ማለት የክርስቲያን ማለት የክርስቶስ ተከታዮች ክርስቶስን የሚያምኑ ናቸው። ክርስቶስን የሚያምኑ ደግሞ የክርስቶስ ባህሪ ለብሰው ነው ክርስቲያን የሆኑት። የክርስቶስ ባህሪ ምንድነው? ጻድቅ፣ ቅዱስ፣ ፍጹም ነው። ስለዚህ የክርስቶስ ባህሪ የለበሱ ማለት ነው። ስለዚህ ምንድነው ዋናው ነገር በወንጌል ላይ ትልቁ ነገር እግዚአብሔር አንድያ ልጁን እስኪልክ ድረስ ያደረገው ነገር ምንድነው? የሰው ልጅ በሰው ውስጥ ያለ ኃጢአት ነው። እግዚአብሔር በሰው ውስጥ የሚጠላው ነገር ቢኖር ኃጢአትን ነው። ስለዚህ ስለ ኃጢአታችን እኛ ኃጢአተኛ መሆናችንን እኛ ከአዳም ዘር መወለዳችንን የመጽሐፍ ቅዱሳዊ ነው፣ እውነት ነው። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሎባቸዋል ተብሎ እንደተጻፈው እውነት ነው። እኛ ኃጢአተኞች ነን፣ በደለኞች ነን፣ ለመንግሥተ ሰማያት የማናይ ሰዎች ነበርን። ነገር ግን እግዚአብሔር ኃጢአት ሰርታችኋልና ወደ ሲኦል ግቡ አላለም። ምንድን ነው ያለው? ቁጥር 24 ላይ ምን ይላል? ሮሜ 3:24 ላይ በኢየሱስ ክርስቶስም በሆነው ቤዛነቱ በኩል እንዲሁ በጸጋው ይጸድቃል። እንዲሁ በጸጋው በምን በኩል? በኢየሱስ ክርስቶስ በሆነው ቤዛነቱ በኩል ይላል። እና እግዚአብሔር ምንድነው ለኛ እኛ ኃጢአተኞች ስለሆንን ልጁን ልኳል። እኛ በደለኞች ስለሆንን ልጁን ልኳል። ልጁን ከላከ በኋላ የላከው ልጅ እኛን ከኃጢአታችን ከበደላችን ሁሉ እኛን አጥቦ ጻድቃን፣ ቅዱሳን፣ ፍጹማን የእግዚአብሔር ልጆች አድርጎን መንግሥተ ሰማያት እንዲያስገባን ነው ዋናው ዓላማና ስለዚህ እኛ ከትክክለኛ ክርስትና ወይም ክርስቲያኖች የክርስቶስ ተከታዮች የክርስቶስ አማኞች መሆናችን መመስከር ያለብን የእኛ ስራ ሳይሆን የክርስቶስ ስራ ነው። ምክንያቱም እኛ በራሳችን መጽደቅ አንችልም። አሁን ግን የእግዚአብሔርን ጽድቅ እኛ አግኝተናል። ሮሜ 3:22 ምን ይላል? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። መቼ? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ይህንን ጽድቅ እንዴት እንደምናገኝ ደግሞ 22 ላይ ያስቀምጡታል። ሮሜ 3:22 ምን ይላል? እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። የማ ጽድቅ? የእኛ ጽድቅ አይደለም፣ የሰው ጽድቅ አይደለም፣ የእግዚአብሔር ጽድቅ ነው ይላል። ስለዚህ በክርስቶስ ኢየሱስ ያመነ ሰው ጻድቅ ነው ማለት ነው። እንደ መጽሐፍ ቅዱስ ጸድቋል ነው። መመስከርም ያለበት ሲመሰክር እንዴት ነው? ሲመሰክር ምን ብሎ ነው መመስከር ያለበት? እኔ ጸድቄአለሁ፣ ኢየሱስ እኔን በደሙ አስጸድቆኛል ብሎ መመስከር አለበት። መመስከር ያለብን ስለ ኢየሱስ ነው እንጂ ስለ ራሳችን አይደለም። እኔ ድኛለሁ ነገር ግን ኃጢአተኛ ነኝ፣ እኔ ጸድቄአለሁ ነገር ግን ኃጢአተኛ ነኝ የሚሉ ነገሮች ይሄ ትክክለኛ ምስክርነት አይደለም። ቀደም በጅማሮ ሳወራም ያልኩት ማለት ነው። ትክክለኛ ምስክርነት ምንድነው? እኔ በክርስቶስ ኢየሱስ ጸድቄአለሁ፣ የመንግስት ልጅ ሆኛለሁ ነው። ትክክለኛ ያልሆነ ምስክርነት ምንድነው? እኔ ጸድቄአለሁ ነገር ግን ኃጢአተኛ ነኝ፣ እኔ ክርስቲያን ነኝ ነገር ግን ኃጢአተኛ ነኝ፣ እኔ ድኛለሁ ነገር ግን ኃጢአተኛ ነኝ። እነኚህ በጣም የሚጋጩና መጽሐፍ ቅዱሳዊ ያልሆኑ ምስክርነቶች ስለሆኑ ትክክለኛ አይደሉም። እንደ መጽሐፍ ቅዱስ ከኃጢአት ድኖ ኢየሱስ ክርስቶስ እኛን ከኃጢአት አድኖ መልሶ ኃጢአተኛ አላረገንም። በፍጹም ይሄ ውሸት ነው። እና ህይወታችን እኛ ከዳንም በኋላ ከጸደቅም በኋላ ህይወታችን የሚመራው መጽሐፍ ቅዱስ ምን ይላል? እርሱ ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ወደ እውነት ይመራችኋል አለ እንጂ ኢየሱስን የሚከተሉትን ደግሞ ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ፣ እኔን የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል ዮሐንስ 8:12 ላይ ማለት ነው። ስለዚህ ኢየሱስ ክርስቶስ ውስጥ የገባ ሰው ጻድቅ ነው፣ ቅዱስ ነው። በኢየሱስ ያመነ ጻድቅ ነው። ስማችን ተቀይሯል። ስለዚህ ምን መሰክረውም ጸድቀናል፣ ተቀድሰናል፣ እኛ ፍጹም የእግዚአብሔር ልጆች ሆነናል ብለን እንመሰክራለን እንጂ እኛ አሁንም ኃጢአተኞች ነን፣ ጌታ ሆይ በዚህ ገብተን በዚህ ወጥተናል የሚለው ይሄ ትክክለኛ ምስክርነት አይደለም። ለምን? እኛ ስለ ራሳችን መመስከር አንችልም። ስለ መንፈሳዊ ስለ እግዚአብሔር ቃል ስናስብ የኢየሱስ ክርስቶስ ስራ ብቻ ነው በሕይወታችን መመስከር ያለበት። ከዚህ ውጭ የሆነ ምስክርነት መጽሐፍ ቅዱስ አይማርለም፣ እግዚአብሔርም አይፈልግም። ምክንያቱም ማቴዎስ 10:32 ላይ ምን ይላል? በሰው ሁሉ ስለዚህ በሰው ፊት ሁሉ ለሚመሰክርልኝ እኔም በሰማያት ባለው በአባቴ ፊት እመሰክርለታለሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማይ ባለው በአባቴ ፊት እመሰክርለታለሁ እያለ ነው ኢየሱስ በአፉ። እንደገና 33 ላይ ስለዚህ በሰው ፊት የሚክደኝን እኔም በሰማያት ባለው በአባቴ ፊት እክደዋለሁ። አለቀ። እኔ ድኛለሁ ነገር ግን ኃጢአተኛ ነኝ ማለት ይሄ መካድ ነው። እኔ
ጸድቄአለሁ፣ ታጥቤአለሁ በኢየሱስ ክርስቶስ ደም እንደ ኮርማ እንደ ፍየል አይደለም እኔ አጽድቆኛል፣ የዘላለም መንግስት እንድወርስ አድርጎኛል ብሎ የሚመሰከረው ምስክርነት አይነት ትክክለኛ መጽሐፍ ቅዱሳዊ ምስክርነት። ምክንያቱም መንግስተ ሰማያት የሚገባው ጻድቅ ነው እንጂ ኃጢአተኛ አይደለም። መንግስተ ሰማያት የሚገባው ቅዱስ ነው እንጂ ኃጢአተኛ አይደለም። ስለዚህ ኢየሱስ ክርስቶስ ጌታችን መድኃኒት ሆኖ የመጣው ለኃጢአታችን፣ ለበሽታችን፣ ለሁሉ ነገራችን መድኃኒት ሆኖ መጥቷልና እኛ ኃጢአተኞች ብለን ከመሰከርን ይሄ ትክክለኛ ምስክርነት አይደለም፣ መጽሐፍ ቅዱሳዊም አይደለም። ኢየሱስ ክርስቶስም ደግሞ እኛ ኃጢአተኞች ነን ብለን እንድንመሰክር ለኃጢአታችን አልሞተም። ምክንያቱም የኃጢአት ደሞዝ ሞት ነው። ኃጢአተኛ ነን ካለን አሁንም ከሞት አልወጣንም ማለት ነው። ይህ የኢየሱስን የመስቀሉን ስራ ውሸት ስለሚያደርግ ከዛ ጠላቶች ናቸው ባይዞ ጠላቶች የሚለው መጽሐፍ ቅዱስ ላይ ጠላቶቹም የእግሩ መረገጫ እስኪሆኑ ድረስ ይጠብቃሉ ማለት ጠላቶች ማለት እኔ ድኛለሁ ነገር ግን ኃጢአተኛ ነኝ የሚሉ ሰዎች ጠላቶች ናቸው እንደ መጽሐፍ ቅዱስ። እነኛ ጠላቶች ስለሆኑ እንደዚህ አይነት ምስክርነት ባይዞ መጽሐፍ ቅዱስ አይደለም። ስለዚህ ትክክለኛ ክርስቲያን ከሆናችሁ እኔ ጸድቄአለሁ፣ ጻድቅ ነኝ፣ እኔ ቅዱስ ነኝ፣ እኔ ፍጹም ነኝ፣ በክርስቶስ ደም ለዘላለም ጸድቄአለሁ፣ ለዘላለም ተቀድሻለሁ፣ ለዘላለም ፍጹም ነኝ እኔ ሲመሰክርላችሁ እኔ እንደዛ ነው የምመሰክረው። ምክንያቱም እኔ አንድም ጽድቅ የለኝም። እኔ ሲኦል የሚገባኝ ሰው ነበርኩ። ቆሻሻና የማረባ ሰው ነበርኩ። ወደ ሲኦል መሄድ ያለብኝ ሰው ነበርኩ። ግን በኢየሱስ ክርስቶስ በማመነ ለዘላለም ጻድቅ፣ ለዘላለም ፍጹም፣ ለዘላለም ቅዱስ ሆኛለሁ በእናንተ ፊት፣ በዓለም ፊት የሚመሰክረው። ምክንያቱም ያደረገኝ ኢየሱስ ነው። የመንግስት ልጅ ያደረገኝ ኢየሱስ ነው። የቀደሰኝ ያጸደቀኝ ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ደም ከስጋዊ ምኞቴ ከዓለም ከሰይጣን ሁሉ ስለሚበልጥ እኔ ጻድቅ፣ ቅዱስ፣ ፍጹም የእግዚአብሔር ልጅ የመንግስት ወራሽ እንደሆንኩ መሰክርላችኋለሁና ትክክለኛ ምስክርነት እንደዚህ ነውና ስለሰማችሁ አመሰግናለሁ። መጽሐፍ ቅዱሳዊ ምስክርነት እግዚአብሔርም ደስተኛ ይሆናል በመጽሐፍ ቅዱሳዊ ምስክርነት በቃሉ መሰረት። ምክንያቱም አንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 11 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ማንም አለ። ስለዚህ እንደ እግዚአብሔር ቃል ማለት እንደ እግዚአብሔር ቃል ነው። ሐሳባችንን መጨመር፣ መረዳታችን፣ አረዳዳችን ማውራት አይደለም። እንደገባን ብለን ማውራት አይደለም። ቀጥታ እንደ እግዚአብሔር ቃል ማውራት ትክክለኛ ምስክርነት ይሄ ነውና ይህንን ቪዲዮ ኮፒ አድርጉ፣ ሼርም አድርጉልኝ፣ እንደገና ፎሎ አድርጉ። ያው ስለ ወንጌል ነው የምናወራው፣ ስለ ወንጌል ነው የምናበስረው። ወንጌል ኢየሱስ ነው። ኢየሱስ እኛን እንዳጸደቀን እንደቀደሰን ፍጹም የእግዚአብሔር ልጆች የመንግስት ወራሾች እንዳደረገን እንመሰክራለን፣ እናውጃለን ለዓለም ሁሉ። አመሰግናችኋለሁ። ተባረኩ። መልካም ቆይታ